ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ ኢማም አሽዓራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው ህዝብ በጣም ይወዳቸው ነበር በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኝ አሉኛ ቆሙ ወረዱ ሽንት ቤት ገቡና ዘገዩብኝ ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል ግራ ገባኝ ያ ሼህ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው ተወኛሉ አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ ልሰብራት ፈለኩ ተራም ሆኖ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ